ዝም በል አንተ ልክስክስ ውሻ! እንዴት እኔ ላይ እንደዚህ አይነት ነገር ታረጋለህ? ገና ከመግባትሽ ወሬው እንደደረሰሽ ያስታውቃል። አይደረስብኝም ብለህ ነበር እንዴ? ቆይ ምን አይነት ጓደኛ ነች ያለችሽ? ጓደኛዬን ተዋት። ይልቁንስ እሷ አንቺን ከማጥፋቷ በፊት ብትተያት ነው የሚሻልሽ። ቆይ እንዴት የገዛ አልጋዬ ላይ ያውም ሴተኛ ዳሪ የኔን ፒጃማ አስለብሰህ? ቆይ ግን አንተ ምን አይነት ሰው ነህ? ቆይ ተረጋጊ። አሁን ከመንገድ ነው የመጣሽው። እባክሽን ተረጋጊ። ያንተ ቆሞ ያውላ ክደት ሰርቶ እንደዚህ መረጋጋት ሳይገርመኝ ቀርቶ ጭራሽ እኔን ተረጋጊ። የሰማሽው ሁሉ እውነት አይደለም ሰላም። እያወራን እያለ ድንገት ቻርጅ አልቆ ስልኩ ተቋረጠ እንጂ ልነግርሽ ነበር እኮ። ምኑን ነው የምትነግረኝ? መኝታ ቤታችን ሴት አንተ እየተዳራው ነው ብለህ ነው የምትነግረኝ? ልጅቷ እኮ ሰራተኛ ናት። ለዛ ነው ልብስ ስለሌላት ፒጃማዬን አንስተህ የሰጠኸው። የኛ ለጋስ የሆነ ሴራ ተደርጎብናል ሰላም። ደግሞ መኝ ይህንን ሴራ ማን እንዳቀናበረው በአጭር ጊዜ ውስጥ ደርስበታል። ከዚህ በኋላ ጊዜ የሚባል ነገር ሲኖረን አይደለ እንዴ? ማለት እንድንለያይ የነገርሽ ነው? ከዚህ በኋላ አብቅቷል። አሁን ቤቱን ለቀህ ሀብት ንብረት የምትለውን ነገር ወጥተህ መካፈል ትችላለህ። አይንህን ላይ አልፈልግም። ውጣልኝ። ለውሳኔ ግን ትንሽ የቸኮልሽ አልመሰለሽ? እንደውም አርፍጃለሁ። ማክዳ ለገንዘቤ ብለህ እንደቀረብክ ስትነግረኝ ማመን ነበረብኝ። አሁን ውጣልኝ። ጓደኛሽን ይሄን ያህል ታምኛታለሽ ማለት ነው? እንኳን እሷ አንተም ታምናሃል። አሁን ቤቴን ለቀህ ውጣልኝ።